ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። ልጅቷ ማውራታችንም ልጅ አቅፋ ህፃኑ ደግሞ ትንሹ ድምፁን ሰማችሁ። ትንሹ አለ ደግሞ የ1 ዓመቱ አለ። ባልዩ ይለምናታል። አታልቅሽ፣ እኔ እያለቀስኩ አይደለም። ማውራት አትችልም። በቃ ላይክ ሰው በሐዘን ሲታፈን ሰማሁት። ሐዘን ሰውን ሲያፍን፣ ሰማይና ምድር ሲጨልም፣ በቃ ነፍሴን ነጠቁኝ፣ በቁም ገደሉኝ፣ እናቴን ነጠቁኝ፣ ጉዶንኩኝ፣ ልልዬ ጉዶንኩኝ። በቃ ላይክ ምትለው በጣም ያስፈራል፣ በጣም ያስፈራል። ያስፈራል ባሌ ላይክ እኔ ለሷን ምፈራ ለልጃቸው ምፈራው ስንጥቅ ፍራናት አማኔ ስንጥቅ አርገኝ እናትሽ ተሰንጠቅ ስንጥቅ አርገኝ ኩሽና አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴንማ ከብር ማሚዬን እንደዚህ ምናምን ስራ ነው የጀመሩት። አሜሪካ አረብ ሀገር ቢያቸው እናቴን ተነጥቄያለሁ፣ እናቴን ነጠቁኝ። በየኮሜንቱ ስር በሚሰጧቸው አስተያየቶችና በየፖስቶቻቸው በሚያስተላልፏቸው መልእክቶች እናቴን ነጠቁብኝ። ይሄ በዛሬው ዕለት የተሰማው እጅግ በጣም ልብ ሰባሪ የሃና እናት ህልፈት ዜና ነበር። ሃና ለጓደኛዋ ደውላ የእናቷን መሞት እንዳረጋገጠችው እናቷ በማህበራዊ ሚዲያ ሲሰራጩ በነበሩ የተለያዩ ዘመቻዎች ምክንያት ልባቸው በእጅጉ እንደተሰበረ ተናግራለች። ይሄ እንግዲህ እኛ ዝም ብለን የምንሰጣቸው ሀሳቦች፣ አስተያየቶች የሰውን ህይወት በምን ያክል ርቀት እንደሚጎዱ ብሎም ለሞት እንደሚያበቁ ማሳያ ነው። እንግዲህ ሃና ሰርተዋለች በተባለው ወይም ደግሞ እሷ በካደችው አላደረኩም ባለችው የላይቭ ምጥ ሁኔታ ላለፉት 15 ቀናት አካባቢ ማህበራዊ ሚዲያው ሲናወጥ ብሎም ደግሞ ጎራ ለይተው ሰዎች ሲከራከሩ ቆይተው ነበር። እነሆ እንግዲህ እናቷ በድንገተኛ ሁኔታ በሞት ሊነጠቁ ችለዋል። እጅግ በጣም አሳዛኝ። ከትላንት ወዲያ ፊታቸው በልጃቸው መውለድ የተነሳ ሲያበራ የነበረ እናት ዛሬ ከጎኗ የሉም። በጣም ያሳዝናል። እንዴት ናችሁ የተወደዳችሁ የኛ ጌታ ቤተሰቦቼ? እኔ በጣም ደህና ነኝ። ዛሬ እንግዲህ የቲክቶከሯን የሃናን ጉዳይ አንስተን የምንሰጣቸው ሀሳቦች ምን ያክል የሰውን ህይወት እንደሚጎዱ እንዲሁም ደግሞ የሃና እናት ምን ሆነው ሞቱ የሚለውንም ደግሞ የምናይ ይሆናል። እስከ ፍጻሜው አብራችሁኝ እንድትሆኑ በአክብሮት ነው የምጋብዘው። ለቻናሌ አዲስ ሆናችሁ ሁሉ ሰብስክራይብ በማድረግ ቤተሰብ ተቀላቀሉ እላለሁኝ። ላይክ በማድረግ ደግሞ ቪዲዮን ጀምሩ። እንግዲህ አስቀድሜ ለቲክቶከሯ እንግዲህ በእናቷ ሞት እጅግ በጣም የሚያሳዝን ዜና ነው። ማዘናችንንና ደግሞ ፈጣሪ መጽናናቱን እንዲሰጥልን እንመኛለን። በነገራችሁ ላይ ሰሞኑን እንግዲህ እንዳልኳችሁ ቲክቶክ መንደር፣ ዩቲዩብም ጭምር ሶሻል ሚዲያው በጠቅላላ እየመጡ ያሉ አዳዲስ ልምዶች፣ የኛ ያልሆኑ ባህሎች ተናውጦ ነበረ እና የሃናን ጉዳይ ማህበራዊ ሚዲያ የሚከታተል ማንኛውም ሰው የሚያውቀው እንዲሁም አዲስ ጉዳይ አይደለም። ሰሞኑን በጣም አከራካሪ አጨቃጫቂ የነበረ ነገር ነው። ያው እንግዲህ ላይቭ ላይ ምጧን አስተላልፋለች በሚል ኢቢኤስ ላይ ጭምር ቀርባ ነበረ። ግን ከዛ በኋላ እሷም እንግዲህ ምጤን አላስተላለፍኩም ስትልም ነበር፣ የተቀረጸ ነው ስትልም ነበር። ታዲያ ኮሜንቶች ላይ ሲሰጡ የነበሩ ነገሮች እኔ ራሴ እያየሁኝ በጣም እያዘንኩኝ ነበረ። እናቷ ክትፎ እየከተፉ ሌላም ስራ እየሰሩ ሲያስተናግዱ ደስ ብሏቸው ሲገቡ ምናምን ኮሜንቶች በጣም ልብ የሚሰብሩ ኮሜንቶችን እያየን ነበረና እኔ ራሴ በጣም እየደነገጥኩኝ ነበር። እንደዚህ ይደረጋል፣ በጣም የሚያሳዝን ነገር ነው፣ የሚያስደነግጥ ነገር ነውና እንደዚህ መደረግ አልነበረበትም እያልኩኝ ሰዎች ኮሜንት የሚያደርጉትና ምን ያህል እንደሚከብድ ማለት ልጅቷ እንግዲህ ያንን ነገር ወደ ሚዲያ ይዛው ቀርባለች። ግን የምናደርገው ነገር በጣም የሰዎችን ስነ ልቦና በጣም ይጎዳል አይደለምና
በሳቸው ደረጃ ያለ ትልቅ ሰው ቀርቶ ማንኛውም ይሄ ኖርማል የምንለው ወጣት ሰው ራሱ የሚጎዳ ኮሜንት ነው። በነገራችሁ ላይ ከእናቷ ህልፈት ጋር ተያይዞ ሰዎች ሁለት ጎራ ለይተው ነው እየተከራከሩ ያሉት። አንደኛው አድርጋዋለች ካፈርኩ አይመልሰኝ ነው ስራዋ። ሲጀመር ለምን ማህበራዊ ሚዲያ ላይ መጣች? ለምን እናቷን አጋለጠች? ያደረገችው ነገር አድርጓለች፣ ግን ደግሞ ኢቤስ ላይ መታ ዘላብዳለች። የተናገረችው ነገር ትክክል አይደለም እና ጥፋቱ ሲጀመር የሷ ነው ያሉ ሰዎች አሉ። በተቃራኒው ደግሞ ምንም ታርክ እኛ ካልተመቸን ሀሳቡ የምታደርገው ነገር ካልተመቸን አለማየት መብታችን ነው። የሚመቻቸው ሰዎች ሊኖሩ ይችላሉና ግን አማዩን ኮሜንት ልብን የሚሰብር ኮሜንት በሰጠን ቁጥር ሰዎች ይጎዳሉና ይሄ የእናንተ ፍሬ ነው። ገፍታችሁ በዘራችሁት ዘር እኚህ እናት ተጎድተዋል እያሉ ሰዎች ሀሳባቸውን እየሰጡ ነው። እንግዲህ የኔ ሀሳብ አሁን ላይ እንደዚህ ነው ብሎ ለመናገር የሷ አቋም ነው። እንግዲህ ማህበራዊ ሚዲያ ላይ መምጣት ቤተሰቦቿን ማሳየት ፍላጎቷና አቋሟ ነው። ለምን እንደዛ አደረገች ማለት አይቻልም። ምክንያቱም እሷ እኔን አይደለችምና እኔ ቤተሰቦቼን ወይም ደግሞ ልጆቼን፣ እናቴን፣ ሌላ የቤተሰብ አባሌን ይዤ ካልመጣሁኝ ሌላ ሰው ለምን ይዞ መጣ ማለት አልችልም። ምክንያቱም የሰው የራሱ የሚያስብበት መንገድ ነው እና ግን እኔን የሚያስማማኝ የማምንበት ነገር አለ። እሱም ማህበራዊ ሚዲያ ላይ በምንመጣ ሰዓት ሰዎች በተለይ እኛ ኮሜንት የምናደርገውን ነገር በተቻለን መጠን ማስተዋል ብንችል በጣም አጥንት ይሰብራል እና ወይ አንዳንዴ ኮሜንቱን ተርን ኦፍ ማድረግ እኛ አሁን ለምሳሌ እኔ ሰዎችን ያነጋግራል ብዬ የማስበው ነገር ካለ እንግዲህ ኮሜንቱን ተርን ኦፍ ካላደረግኩኝ ኮሜንት ሰው አታድርግ ቢባልም አይሰማም ማለት ነው እና የሰው አስተሳሰብ የተለያየ ስለሆነ ለምን እንደዛ ኮሜንት አደረክ፣ ለምን እንደዛ ኮሜንት አደረክሽ ብለን ሰዎችን ልንጠይቃቸው አይገባም። ሌላው እንግዲህ በሃና እናት ጉዳይ እጅግ በጣም አጨቃጫቂ ከነበረው ጉዳይ በቅርቡ ሊያሾ የሰጠችው ነገር ነበረ። እናቷን አሜሪካን አገር ወስዳ ክትፎ እያስከተፈች ስራ እያሰራች እናቷ በማረፊያ እድሜያቸው እናቷን ግን ስራ ታሰራለች፣ ኩሽና ታስገባለች፣ የጉልበት ስራ ታሰራለች። እንደዛ አይነት ነገር ሊያሾ ተናግራ ነበርና ከዛ ጋር ተያይዞ ብዙ ሰዎች እንግዲህ ድጋፍም ተቃውሞም ሲያሳልፉ ነበር። እንግዲህ አሜሪካን ሀገር የምትኖሩ ሰዎች ታውቁታላችሁ። እናንተ እናታችሁን ምንድነው ያደረጋችሁ ያላችሁት? ሁለት ሀሳብ ነበር፣ ሁለት ጎራ ለይተው ሲከራከሩ የነበረው። አንደኛው ታሰራ ምን ችግር አለው? ሄደው ሲቀመጡ ብዙ በሽታ ይመጣል፣ ኮሌስትሮል አለ፣ ብዙ ነገር አለ፣ ጭንቀት አለ። የኛ ሀገር እናቶች ደግሞ መንቀሳቀስ ነው የለመዱት፣ መስራት ነው የለመዱት፣ መቀመጥ አይወዱም እና በዛ የተነሳ እናቶች ሄደው ቢሰሩ ምን ችግር አለው ብለው ሀሳብ ይሰጡ አሉ። እዚህ ጋር አሁን እኔ ሀሳብ መስጠት የምፈልገው እኔም እንደዚህ አሁን ለምሳሌ እናቴ እኔ ጋር በሆነ አጋጣሚ ብትመጣ እውነቱን ለመናገር ብዙ መቀመጥ አትፈልግም ወይ ወደ ቤቴ መልሽኝ ነው የምትለው። ምክንያቱም ስራ መስራት በጣም ይፈልጋሉ እናቶች እና ታውቃላችሁ እዛ ያላችሁ ልጆች ማለት ነው እናቶች ምን ያክል መቀመጥ እንደማይፈልጉ በቃ የትም አሁን እኔ ኢትዮጵያ ነኝ ያለሁት አይደለ? እናቴ ሌላ ቦታ ነው የምትኖረው። እኔ ከእናቴ ጋር አልኖርም። ግን እናቴ እኔ ጋር ትመጣለች። በመጣች ጊዜ ሁላ መንቀሳቀስ ትፈልጋለች፣ መስራት አሊያ ደግሞ ቤቷ መመለስ ነው የምትፈልገው። እና እናቶች ብዙ ጊዜ እንደዚህ አይነት ነገር አላቸው። ለምደውታል፣ ሶሻሉን ለምደውታል፣ መሄዱን ለምደውታል። ለቅሶ አለ፣ እድር አለ፣ ሰርግ አለ፣ የወለደች አለች፣ አራሱ ዘመዱ ምኑ እና በቃ ቀኑን ሙሉ ላይፋቸው ታይት ይሄ በጣም ቢዚ ላይፍ ነው የሚያሳልፉት እና እናቶች ስራ የላቸውም ወይ ተቀጥረው ደሞዝ አይቀበሉም እንጂ ቀኑ ሙሉ ሳያርፉ ነው የሚሉት የተለያየ የሚያደርጉት ነገር ስላለ እና በዛ የተነሳ እናንተ ለምሳሌ እዛ አሜሪካን ወስዳችኋቸው አንዲት ቦታ ላይ አንዲት ቤት ውስጥ አስቀምጣችኋቸው እንግዲህ እናቶች ወይ ፊልም ይዋትሏቸው ወይ የሆነ ነገር በቃ ካልተንቀሳቀሱ ይጨንቃቸዋልና ጭንቀቱ በራሱ እናቶች በጣም እንዲሉ ስሜታዊ እንዲሆኑ በጣም እንዲሰማቸው ያደርጋል። እኔ አንድ የሰማሁት ገጠመኝ ምንድነው እናቷን እዚህ አዲስ አበባ ነውና እናቷ ከክፍለ ሀገር ነው የመጡት እና ኮንዶሚኒየም አለ ባለ 2 መኝታ ቤት እንደዚህ ማለት ነው ልትጦራቸው ነው ያመጣቻቸው። ከዛ በቃ እናቷ ቤት ውስጥ ተቀመጡ፣ ይበላሉ፣ ይጠጣሉ ምናምን። ስራ የሚሰራው በሰራተኛ ነው። ውጭ ወጥተው የሚያገኙት ሰው የለም፣ የሚጠይቃቸው ሰው የለም። ምክንያቱም ሁሉም ቢዚ ነው። ጠዋት ትወጣለች ልጃቸው፣ ማታ ትገባለች እና ልጆችን ማኔጅ የምታደርግ ሰራተኛ አለች እና በቃ ያን ያህል የሚንቀሳቀሱበት ነገር የለም ነበርና እናትየው ከቀን ወደ ቀን እየታመሙ መጡ ማለት ነው። በቃ ታመሙ እና መጨረሻ ላይ አልቻሉም ማለት ነው እና ህይወታቸው አለፈ በጭንቀት የተነሳ ማለት ነውና ጤናቸው እየተጓደለና ለምን እናትሽን ታሰሪያለሽ፣ ለምን እናትሽን እንደዚህ ታደርጊያለሽ የሚባለው ነገር እነሱ ይፈልጉታል መስራቱን እና
ማለት ለማረፍም አይደለም የሚሄዱት። ለማረፍ እናንተ ብትወስዷቸውም አንዲት ሳምንት እንደው ከእናንተ ጋር ካረፉ ነው እንጂ ከዛ በተረፈ በፍጹም እናቶች ማረፍ አይፈልጉም። ይሄ እውነታ ነው። በቃ ይሄ ምንም ልንክደው የማንችለው እውነታ ነው። ከተሳሳትኩ እናንተ አርሙኝ እስቲ። መንቀሳቀስ ይፈልጋሉና ለምን ሰሩ ለምን እንደዚህ አደረግሽ የሚለው ነገር ትክክል አይመስለኝም። ምክንያቱም ስለሚፈልጉ ይሄ በጣም ከልክ አይለፍ እንጂ እናትን ባሪያ አደረጉ። ከዚህ ወስደው እናትን የቤት ስራ በጠቅላላ በቃ እናት ጭራሽ ሌላ ሸክም አደረጉ የሚለው ነገር ወይ እናትን አለመውሰድ ነው ማለት እዚሁ ቤተሰብን እናትንም ሆነ አባትን እዚሁ ባሉበት ከቤተሰቦቻቸው ጋር እዚሁ ማለት ነው መጦር ከተፈለገ እዚሁ ሀገራቸው ላይ መጦር ሰራተኛ ቀጥሮ መጦር ይቻላል፣ ወይም ከሌላ የዘመድ ልጆች ጋር ማለት ነው። ግን እዛ ከተወሰደ አይቀመጡም። በቃ እሺ አይሉም እናቶች እና እንደው እናንተ እንዲቀመጡ ብትፈልጉ ራሱ አይቀመጡም። ግን ሌላ ከዚህ ጋር ተያይዞ የሚሰጥ አስተያየት ምንድነው? በቃ አብዛኞቹ የኢትዮጵያ ልጆች እናቶቻቸውን ሲወስዱ እናቶቻቸው አንቀመጥም ቢሉ ራሱ በቃ ቃሉን ራሱን ያልወደውም ባሪያ ለማድረግ ነው የሚወስዱት የሚባሉ ኮሜንቶች ከዚህ ቀደምም እንደ ሀሜት ደረጃ ይወራል። እና እውነታው እንግዲህ ያቺ እናትና ያቺ ልጅ ጋር ነው ያለው። እንግዲህ እናትየው እንዳልኳችሁ ፈልገው ሊሆን ይችላል የሚሰሩት፣ መስራቱ ጥሩ ሆኖላቸው ሊሆን ይችላል የሚሰሩት ምናምን። ግን ይሄ ነገር ወደ ሚዲያ ሲመጣ የተለያዩ ሀሳቦችን ይዞ መጥቷል ማለት ነው። እና በዛ የተነሳ የሚሰጡ ሀሳቦች በጣም ያሸማቅቁ ነበረ፣ በጣም ይከብዱ ነበረ። እውነት ለመናገር የትኛዋ እናት ናት ሶፋ ላይ ተቀምጠሽ እኔ እንጃ እኔ አላቅም ሶፋ ላይ ተቀምጠሽ እናቴ ወርቅ ላልብስሽ ብትሏት ቁጭ ብላ የምትበላ እናት የለችም። እና ከዛ ነገር አንጻር እናትሽን ኤክስፖዝ አድርገሻል ለአደጋ ታሰሪያለሽ ማለቱ ያን ያክል መውቀሱ ጥሩ አይመስለኝም። እውነት ለመናገር እሱም ፓርት በአንድ ወቅት ብዬ እላለሁኝ። አእምሯችሁም ደግሞ ይነግራችኋል ከልክ በላይ የምታለፉ ከሆነ ከልክ በላይ የምታሰሩ ከሆነ እኮ ጭንቅላታችሁ ራሱ ተይ ይሄ ነገር ልክ አይደለም ማለቱ አይቀርም። እና እነሱም ቢካሉና ያ ነገር ልኩን ካለፈ መሆን ያለበት መምጣት ነው። በቃ እዚህ ኢትዮጵያ መጥተው መመሳሰልና መኖር ነው በቃ ያለባቸው። ምክንያቱም ቁጭ ብለው ቀኑን ሙሉ በማያውቁት ሀገር በማያውቁት ቋንቋ በማያውቁት ማህበረሰብ መሀል ቁጭ ብለው ምንድነው እናቶች የሚያደርጉትና በጣም ያሳስበኛል ያ ነገር። እና እኔ አላቅም ይጨንቀኛል። መስራቱ ለእነሱም ጥሩ ነው፣ ከልክ ግን ማለፍ የለበትም ነው። እና ምን ድረስ ነው እናትሽን የምታሰሪያት? ምን ድረስ ነው የምታስለፊያት? ይሄ ነው ገብቷችኋል? እና ይሄ ነገር ሚዲያ ላይ መሸማቀቂያ መሆን የለበትም። በጣም መቼም ሊያ የተናገረችው ነገር አይታችኋል ብዬ አስባለሁኝ ብዙዎቻችሁ ማለት ነው። እንግዲህ እናትሽን ክትፎ ታስከትፊያታለሽ። እናትሽን ያን ያህል ከባድ ነገር ሆኖ አይደለም። ባለሙያ እናቶች ይወዱታል። ትልቁ ነው እናቶች አይደለም እሳቸው ያን ያህል በጣም ትልቅ የሚባሉ ሴት ላይሆኑ ይችላሉ። ከሳቸው እድሜ በሚበልጥ ደረጃ ላይ ራሱ እያሉ እናቶች የቤታቸውን ስራ ጥንቅቅ አድርገው ኢትዮጵያም ቢሆኑ ራሱ መስራት የሚፈልጉ ሰዎች እናቶች አሉ። በቃ ለምን እኔ መስራት ፈልጋለሁ ለምን እንዳልሰራ ታደርግኛለሽ የሚሉ እናቶች አሉ። የእውነት ይሄ ብዙዎቻችን ምናየው ነገር ነው። ከአንድ ሳምንት በላይ አይቀመጡም እናቶች። ስለዚህ አላቅም በሰው ሀሳብ በሰው ኑሮ ባንገባባይ ነኝ። ትንሽ ቀነስ ብናደርገው ሰዎች ላይ ገብተን የምንሰጠውን ኮሜንት እኔ የእሷ ጫማ ውስጥ ሆኜ እኔ አሁን እዛ ጋር ላይቭ ላይ ወለደች አልወለደች የእሷ ንግግር ምናምን ምንድነው እሷ እንደዛ ማድረጓ ምናምን እዛ ላይ መግባት አልፈልግም። ምክንያቱም አንደኛ እሷም አብራርተዋለች። ግን ያልተመቸን ነገር ከሆነ ኮሜንት መስጠት ግዴታ አይደለም። በቃ እያንዳንዱን ነገር ኮሜንት መስጠት በቃ ስራይ ብለን በማናቀው ሰው ህይወቱን በማናቀው ሰው በምን መልኩ ያን ነገር እንዳደረገ እንዴት እንዳደረገ ምን እንደዛ እንዲያደርግ እንዳስገደደው በማናቀው ሰው ህይወት ገብተን ኮሜንት መስጠት በጣም 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 ጥሩ አይደለም። የማህበራዊ ሚዲያ አይን በጣም ከባድ ነው። አይን ያስፈራል። እውነት ለመናገር ብዙ አይኖች ነው የሚያዩንና ወይ እንግዲህ ወስነን ወደ ማህበራዊ ሚዲያ አለማምጣት ሊሆን ይችላል ምርጫው። ግን ደግሞ ያ ምርጫ የሰውየው ነው የሰውየው ምርጫው ነው። አሁን ልጆቻችሁን ማህበራዊ ሚዲያ ላይ አታምጡ የሚባል ነገር ታውቃላችሁ አለ። እና አንዳንድ ልጆች ደግሞ በቃ ህይወታቸው እንደዛ ነው። አንዳንድ ሰዎች በቃ ህይወታቸው ኮንቴንት ነው፣ በቃ ላይፋቸው ነው ኮንቴንት። እና ለምን እንደዛ አደረጋችሁ አትሏቸውም። ምክንያቱም ያ የነሱ ምርጫ ነው። እነሱ እንደዛ ነው ሊሰሩ የፈለጉት፣ ቭሎግ ነው ሊሰሩ የፈለጉት፣ ላይፍ ነው ሊሰሩ የፈለጉት። እና ኦዲየንሱ ነው እዛ ጋር ካልተመቸው ኦዲየንሱ በቃ ጀስት ማለፍ ነው ያንን ነገር። ኮሜንት አለመስጠት፣ የሚሰብር አጥንት የሚሰብር ኮሜንት፣ በጣም ቀና ማያደርግ የሚገል ኮሜንት በዛ ልክ
ኮሜንት የሚያደርጉ ሰዎች አሉና ያ ልክ አይደለም። እስቲ እናንተ ራሳችሁን አስቡ። እናንተ እናታችሁ እንደዛ ኮሜንት ብትደረግ ደስ ይላችኋል ወይ? እናንተ እንደዛ ኮሜንት ብትደረጉ እኔ ብሆን ብላችሁ አስቡ። እንግዲህ የየሰው ሁሉ አስተሳሰብ የተለያየ ነው። እኔ እንደማስበው እናንተ አስቡ ልል አልችልም። እንግዲህ ግን በቃ በተቻለኝ አቅም እኔ የምለው ነገር ቢኖር ሰዎች ባካችሁ ኮሜንት የምታደርጉትን ነገር ተመልከቱ፣ ካልተመቻችሁ እለፉት እንጂ የሰዎችን ህይወት የሚያመሰቃቅል ስድብ፣ ይሄ የሰዎችን ህይወት የሚያጨልም እናንተ ምንም የማትጠቀሙበትን ስራዬ ብላችሁ ገብታችሁ በቃ ሰውየውን ስብርብር አድርጎ የሚጥል በቃ ጭራሽ ሰውየውን አንኮታክቶ የሚጥል ኮሜንት ባታደርጉ ባይነኝ እኔ ለኦዲየንስ ብዬ የምናገረው ነገር። ሌላው በነገራችሁ ላይ ከሀና እናት ሞት ጋር ተያይዞ አንድ የሰማሁት ነገር አለ። ነገርየው ምን ያክል እርግጠኛ መሆኑን እርግጠኛ አይደለሁም፣ ግን እናትየው የሞቱት በጭስ ታፍነው ነው የሚል ነገር አይቻለሁ የሆነ ቦታ ላይ። እውነት ይሁን ውሸት አላውቅም። እንግዲህ ድንገተኛ ሞት ነው የሞቱት ብለዋል። እንግዲህ በጭስ ታፍነው ነው የሞቱት የሚል ነገር አይቻለሁ። እስቲ እናንተ አካባቢው ላይ ካላችሁ እንዴት እንደነበር ልታውቁ ትችላላችሁ ብዬ አስባለሁ። ለማንኛውም እንጠንቀቅ። የምናደርገውን ነገር ሶሻል ሚዲያ ላይ የምናደርገውን ነገር የምንጽፈውን ነገር በቃ ሼር የምናደርገውን ነገር በቃ በጣም መጠንቀቅ መቻል አለብን ብዬ ነው ማስበው። የእውነት በጣም ሶሻል ሚዲያ ከባድ ነው፣ ይሰብራል። በጣም የሚሰብሩ ነገሮች አሉ። ያ ሰውዬ እኮ በህይወታችሁ አያውቃችሁም፣ ግን እናንተን በቃ የሚያንኮታኩት ነገር ንግግር ተናግሮ ይሄዳል እና እናንተ ቀኑ ሙሉ ያንን ስታብሰለስሉ ወይኔ እንዴት እንደዚህ ይናገረኛል፣ የት ቢያቀኝ ነው እንደዚህ የሚናገረኝ፣ ምን ባደርገው ነው ይሄን ነገር በቃ ቀኑ ሙሉ ስታብሰለስሉ ትውላላችሁ። እሱ ግን በቃ ትንሽዬ ነገር ተናግሮ ልባችሁን ሰብሮ ነው የሚሄደው እና አንዳንዴ ያ የሚናገረው ሰው ጭራሽ ዞር ብሎ ራሱ ላያችሁ ይችላል ድጋሜ። የእናንተ ህይወት ላይ ግን የሚያመጣው ነገር ከባድ ነው እና ከሀና እናት ሞት እኔ ይሄንን አይቻለሁኝ። በጣም ደንግጫለሁ። እውነቱን ለመናገር በጣም ነው የደነገጥኩት። እንግዲህ 2018 በጣም በርካታ እናቶችን ያጣንበት አመት ነው። 2018 ተደጋገመ የእናቶች ነገር። እንግዲህ የናንሲ እናት አሁን ሳምንት አልሞላትም፣ የዴዚ እናት እንደዛው ከዛ ቀደምም እና በጣም ያሳዝናል። እንግዲህ እናቶች ማለት የትኛውም ሃይማኖት ተከታይ ቢሆኑ ጸላዮች ናቸው፣ አሳዳጊዎች ናቸው፣ ሩሩ ናቸው፣ የርህራሄ የጸሎት አይደለ የእንባ ተምሳሌቶች ናቸው እናቶች እና እነዚህን እናቶች ማጣት በጣም ከባድ ነው። አንዲት እናት ስትሞት ያቺ ልጅ ብቻ ለምሳሌ ሀና እናቷ ስትሞት ሀና ብቻ አይደለችም የምትጎዳው፣ ሀና ብቻ አይደለችም እናቷን የምታጣው፣ ሙሉ ሀገር ነው ኢትዮጵያ ናት እናቷን የምታጣው። ምክንያቱም እናት ለሁሉም ነው የምትጸልየው፣ ለሁሉም ነው የምታነባው፣ ለሁሉም ነው የምታለቅሰው እና መጽሐፍ ቅዱስ ላይም ደግሞ በየሃይማኖቱ ሁሉም ሃይማኖት ላይ እናት በጣም የተለየ ስፍራ እንዳላት ፈጣሪ በጣም በተለየ ሁኔታ እናትን እንደሚሰማ የእናትን እንባ እንደሚሰማ እናት በጣም እንባዋ በራሱ እንደሚያስታርቅ ተምሳሌት ናት እናት እና ያ ነገር አለ እና እንግዲህ እናቶች መጸለይ ባለባቸው እድሜ ማንባት ባለባቸው እድሜ ለልጆቻቸው ለሀገር ሰላምን እርቅን መመኘት መማፀን ባለባቸው እድሜ ማረፍ ባለባቸው እድሜ ለፍተው ልክ በቃ ማረፊያ ላይ ሲደርሱ መጸለያ እድሜያቸው ላይ ሲደርሱ ገብቷቸዋል መቁረቢያ እድሜያቸው ላይ ሲደርሱ ማጣት በጣም ከባድ ነው እናት እና አንዲት እናት ስትሞት የሞተችባት ልጅ ብቻ አይደለም የምትጎዳው፣ በቃ ሙሉ ሀገር ነው የምትጎዳው፣ ሙሉ አካባቢ ነው የሚጎዳው። ምክንያቱም ተሸካሚ ናት። እንባዋ ላይ ነው ልጆች ያሉት፣ እንባዋ ላይ ልጆችን ተሸክማለች። የራሷን ብቻ ሳይሆን ሀገርን ተሸክማለች፣ መሪን ተሸክማለች እናት እና ከባድ ነው ስሜቱ እና የእሷ ሀዘን የሁላችንም ሀዘን ሊሆን ይገባል ብዬ ነው ማስበው። እንግዲህ ምንም ማድረግ አይቻልም። አንዳንዴ እንግዲህ የተሻለውን ለነሱ የተሻለውን ነው ፈጣሪ የሚያዘጋጀው። በቃ እረፍት ነው፣ ማረፍ አለባችሁ። እንግዲህ እረፍታችሁ እዚህ ምድር ላይ አይደለም የምታርፉት እናንተ እኔ በፈቀድኩላችሁ መልካምና ባማረ ቦታ ላይ ነው የምታርፉት ብሎ መርጦ ነው እንግዲህ እነሱን የሚወስዳቸው ማለት በቃ ማትታገሉት ከእውነታው ጋር የምትጋፈጡበት አጋጣሚ ነው አንዳንዴ የሚመጣው ማለት ነው። ምንም አታደርጉም። ከባድ ነው ስሜቱ፣ በጣም ይጎዳል፣ በጣም ያሳዝናል። እውነቱን ለመናገር በጣም ከባድ ነው እውነት። እኔ አሁን እንደዚህ ሳወራችሁ ማለት በቃ ባላቃት ሀናን ባላቃትም እናትየዋን ባላቅም ያው እንዲሁ እንደናንተ ማህበራዊ ሚዲያ ላይ ነው ማቃት፣ ቲክቶክ ላይ ነው ማቃት። ግን
ተሰማኝ በጣም ማለት በቃ የሆነ ማቃትን እናት ምክንያቱም የሷን እናት ልብ ብዙ ኢትዮጵያውያን እናቶች ልብ ላይ አይዋለሁ እና የሷን እናት ጸሎት በቃ ይሰማኛል ለብዙ ልጆች እንደምትጸልይ ብዙ ትውልድ እንዳፈራች ገናም ደግሞ ብዙ ትውልድ በጸሎቷ እንደምታፈራ ስለሚሰማኝ ለሷ ብቻ ሳይሆን እኔም ራሴ በጣም ተሰምቶኛል እውነቱን ለመናገር አላቅም እያንዳንዱ ሰው ሲሞት ልክ እንደ ራስ ሆኖ ማለት የሚሰማ ስሜት አለ ብቻ እንግዲህ ፈጣሪ አንዳንዴ የመረጠው ነው የሚሆነው ለምን አደረከው እንዴት አደረከው አይባልም እሱ ምክንያቱም እቃውን ስለሆነን እኛ በቃ ብንሄድ ብንቀመጥ ብንሰነባብት አይደለም ይበቃል እዚህ ጋር ብንባል የፈጣሪ ቃልንና ለምን እንደዚህ ሆነ በቃ ማንላቸው አንዳንድ ጥያቄዎች አሉ ለምን በዚህ ሆነ እንዴት ሆነ የማንላቸው ጥያቄዎች አሉ ግን አትሊስት የሰዎች ሐዘን የሰዎች ሞት ምክንያት አንሁን ሰዎችዬ ማለት አስባችሁታል የሆነ ሰው እናንተ የሆነ ነገር ተናግራችሁት የሆነ ኮሜንት አይቶ እርድብን ጭስስ ቅጥል ብሎ ሲሞት ከባድ ነው ስሜቱ በጣም ከባድ ነው አንድ ሰባዊ ስሜት የሚሰማችሁ ከሆናችሁ አንድ የሰውነት ስሜት የሚሰማችሁ ከሆናችሁ ሰው አዝኖባችሁ አይሞት እሺ በተቻላችሁ መጠን ምንም የማትጠቀሙበት ነገር ኢቭን የምትጠቀሙበት ነገር ራሱ ሆኖ ሰው እስከ ገደሉ ጫፍ ወስዶ ግፍ ቢሰራባችሁ ይሻላል እንጂ እናንተ ሰው ላይ ግፍ አትስሩ ጥሩ አይደለም ከግፍ ከደም አይተናነስም እነዛን መጥፎ ኮሜንቶች የጻፋችሁ ልጆች ሰዎች ገብቷችኋል እነዛን የሚያስመርሩ የሚያስከፉ ኮሜንቶችን ስሜትን የሚጎዱ ኮሜንቶችን የጻፋችሁ ሰዎች በጣም ጥሩ አይደለም ምክንያቱም እኚህ እናት ሞታቸው ምንም ምክንያት ሊሆን ይችላል በጭስም ታፍነው ሊሞቱ ይችላሉ በሌላ ምክንያት ሊሞቱ ይችላሉ ወይ ደማቸው ከፍ ብሎ ሊሞቱ ይችላሉ ምናምን ግን እስካሁን ስቲል አዝነዋል በጣም እርግጠኛ ነኝ በእናንተ በጣም ተጎድተዋል በጣም አዝነዋል በጣም አልቅሰዋል ስለዚህ አትሊስት እሳቸውን ማሰብ ነበረባችሁ ልጅቷን ስትናገሯት እኔ በጣም አስነዋሪ ኮሜንቶችን እንዳሳየዋችሁ ማለት ነው እሳቸውን ማሰብ መቻል ነበረባችሁ እንግዲህ እሷ ለምን ማህበራዊ ሚዲያ ላይ መጣች ለምን መጀመሪያ መጣች ለምን እሳቸውን አሳየች ለምን ቤተሰቡን አሳየች ካመጣች በኋላ ደግሞ ምንም ለሷ ሊሆን ይችላል ምንም ቢሆን ልትቀበለው ትችላለች ምክንያቱም ወጣት ናት አዲስ አይደለችም ለማህበራዊ ሚዲያ ግን ለአንዲት እናት በጣም በቃ ይሄ ኢትዮጵያዊነትን ለምዳ ተከብራ ለኖረች እናት ከባድ ነው ስሜቱ እና አሁንም መሰጡትን ሐሳቡ ትንሽ ቆጠብ ብታደርጉ በቃ ጀስት ልጅቷን ተዋት በቃ ለራሷ ተዋት ሐዘኗንም ትዘንበት ቁጭቷንም ትቆጭበት ተዋት ምክንያቱም አራስ ሴት ናት አራስ ሴት በትንሹም ነው የሚከፋት ታውቃላችሁ ስሜቱ ከባድ ነው እንኳን አይደለም በዚህ ልክ ተናግረናት ሰድበናት አንቋሽሸናት በቃ ተሳስታ ሊሆን ይችላል አልፏል ያ ስሜትና አሁን ግን ጭራሽ ስላየው ነው እሷ ናት ለሞት ያበቃቻት እንደዚህ አርጋ የምትሉ ሰዎች ማለት ነው አሁን ላይ ኮሜንት ጭራሽ ባትሰጡ ጭራሽ ምንም ባትሉ ጥሩ ነው ብዬ ነው ማስበው ምክንያቱም ሐዘኗን ትዘንበት ሐዘኗን ትወጣው ብዬ ነው ማስበው እስቲ እናንተ ምን ታስባላችሁ እስቲ ኮሜንት ላይ ሐሳባችሁን አስተያየቶቻችሁን ልታጋሩኝ ትችላላችሁ እንግዲህ እንዳልኳችሁ የሷ እናት ሞት ሐዘን የሁላችንም ሐዘን ነው የማንም እናት በቃ የማንም አልኳችሁ እኔ አወኳትም አላወኳትም አንዲት እናት ስትሞት ውስጤ በጣም ነው የሚሰበረው በተለይ በዚህ እድሜ ላይ በቃ በጸሎት እድሜ ላይ ያሉ መጸለይ ባለባቸው እድሜ ላይ ያሉ እናቶች ሲሞቱ በጣም ውስጤ ይሰበራል እና በጣም ነው ያዘንኩት እውነቱን ለመናገር ለቤተሰቡ ሁሉ መጽናናትን እመኛለሁ
እንግዲህ የዛሬ ዝግጅቴን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። እዚህ ድረስ የመጣችሁ ሰብስክራይብ በማድረግ የሰቤ አባል ሁኑ። መልካምነትን እንዝራ እባካችሁ። መዝራት ካልቻልን ምንም አንዝራ። መልካም መሆን ካልቻልን መልካምነትን መዝራት ካልቻልን ምንም አንዝራ፣ ዝም እንበል። ምክንያቱም መጥፎ ፍሬ ዘርተን መጥፎ ዘር ዘርተን የዘራነው ፍሬ ሲያፈራ ከባድ ነው፣ በጣም መራራ ነው። የሰዎችን ህይወት የሚቀጥፍ ስለሆነ እንደው መዝራት በቃለ መዝራቱ ይሻላል። እሺ የኛ ዘር ኮሜንት ነው፣ የኛ ዘር ሐሳብ ነው፣ የኛ ዘር አስተያየት ነው ቢቃ ይሻላል መልካም ካልሆነ ምን ዘራው ዘር ብዬ ነው ማስበው። ሌላ ቀን እንግዲህ በሌላ ነገር ተመልሰን እንመጣለን። ለዛሬው አመሰግናለሁኝ ሁላችሁንም። እንግዲህ መጽናናትን እመኛለሁ ለሁሉም እናቶቻችሁን ላጣችሁ ልጆች ለሁላችሁም መጽናናትን እመኛለሁ። እንግዲህ ፈጣሪ ነው ማጽናት የሚችለው። የሰው ቃል ያን ያህል አያጽናናም፣ ግን የፈጣሪ ቃል ኪዳኑ ማጽናናት ይችላል። ስለዚህ እሱ እንዲያጽናናችሁና እንዲያጸናችሁ እመኝላችኋለሁ ማለት ነው። አመሰግናለሁ። ቻው።